ቲክቶክ ላይ እየተሰማው ያለው ነገር ቤተሰብ በጣም አስደንጋጭና አሳሳቢ ነገር። አብርሃም በቅርቡ አዲስ ሴት ፍቅረኛ ይዞ ሊመጣ እንደሆነ ጭምጭምታዎች እየተሰሙ ይገኛሉ። ሙሉ ቲክቶክን የተቆጣጠረው ዜና አብርሃም አዲስ ፍቅረኛ ይዞ ሊመጣ እንደሆነ እየተነገረ ይገኛል። ቤተሰብ ይሄን ነገር እንግዲህ ጋሽዬ ጆሮ ላይ ቶሎ እንዲደርስ ሁላችሁም ሼር እያደረጋችሁ በተቻላችሁ አቅም ለጓደኞቻችሁ ለና አብርሃም ምናምን ብቻ ሼር እያደረጋችሁ እንዲደርሳችሁ ማድረግ መቻል አለባችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ለእናንተ እንግዲህ እና አብርሽን ጉዳይ ከስር ይዤላችሁ መጥቻለሁኝ። በጣም ከባድ የተባለለት እኔ ለራሴ በጣም ያስደነገጠኝን ጉዳይ ነው እንግዲህ ይዤ የመጣሁት። ከምላችሁ በላይ ይሄን ነገር በደንብ አጣርቼ ለመስማት ሞክሬ ነበር፣ ግን እውነታው ይፋ ሆኗል። አብርሃም በቅርቡ አዲስ ሴት ፍቅረኛ ይዞ ሊመጣ እንደሆነና ለዛም የሚሆነው መንገዱን እያስተካከለ እንደሆነ ሁሉም በሚባል ደረጃ ቲክቶክ ላይ ስለሱ ነው ዛሬ ከሰዓት ሲወራ የነበረው። ይህንም ነገር እንደሰማው ለእናንተ ለማድረስ ይሄን ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንደዚህ አይነትና መሰል የሆኑ ትኩስ የተባለላቸው መረጃዎች በፍጥነት ይዤላችሁ መጣለኝ። ሰብስክራይብ በማድረግ ይሄን ቪዲዮ እንጀምራለን። ወደ ዛሬ ጉዳያችን አልፋለን። ያው ቤተሰብ እንግዲህ መግቢያው ላይ እንደሰማችሁት አብርሃም ከሰሞኑ ከነሩታ ጋር ያለውን ጉዳይ ለማስተካከል ላይ ታች እያለ ይገኛልና ከመቼው ዳነ ሳንል አብርሃም ድኛለሁ ተመልሻለሁ፣ ግን እስከዛሬ ሲደረግብኝ የነበረውን ነገር በሙሉ ምንም እማቆ ነገር የለም፣ ማናችሁን በየተራ እየጠራውኝ ቼክ የማደርግ ይሆናል ብሎ ትላንትና በለቀቀው ቪዲዮ ሁላችሁም ማየታችሁ ነበርና ሩታንም እንደዛ ሲያናግራት ሁላችንም ደብሮን ስንናገር ስንጮ ነበር። ዛሬ ላይ እንግዲህ ተረኛዋ ደግሞ ሄርሜላ ትገባለች። ከሄርሜላም ጋር የሚደረገውን ቆይታ ሁላችሁም ታያላችሁ። ከዛ በፊት ግን አዲስ የተባለለት መረጃ የወጣው አብርሃም አዲስ ፍቅረኛ ያውም ሴት ቲክቶከር ከባድ የተባለለት ሴት ቲክቶከር ከሷ ጋር ሊዞ ሊመጣ እንደሆነ መረጃዎች እየወጡ ይገኛሉ። አብርሃም እቺን ሴት ቲክቶከር ይዞ ለመምጣት ለምን አስፈለገ? በዚህ ሰዓት እንዴት እንደዚህ አይነት ነገር ያደርጋል የሚለውን ነገር ልጠይቁ እንደምትችሉ ተስፋ አደርጋለሁ። በቅርቡ 500,000 መግባቱን ታውቃላችሁ ሁላችሁም። ያንን በማስመልከት አብርሃም ባንዴና ባጭር ጊዜ ውስጥ ቶሎ ብሎ 600-700,000 የሚገባበትን ትልቅ የተባለለትን ድራማ ለመጀመር ነው ይህን ነገር እያደረገ ያለውና ይህንንም ሲያደርግ እንግዲህ ቲክቶክ ላይ ከበድ ያሉ የቲክቶክ ድራማ ይዘው የሚሰሩ ሰዎችን ከነዛ ውስጥ አንድ አሁን ስሟን መጥቀስ የማልችለው ለእናንተም እንግዲህ እዚህ ጋር እቺ ነች ብዬ መናገር የማልችላትን አንዲት ሴት ቲክቶከር ከሷ ጋራ ከባድ የተባለለትን የሴት ይህንን ድራማ ይዞ ሊመጣ እንደሆነ መረጃዎች እየወጡ ይገኛሉ። አብርሃም ይህን ነገር ከማድረጉ በፊት እኛም ቀድመን ለእናንተ እናደርሳለን። ይህ ስናደርግ ግን እናንተ ሰምታችሁ ዝም እንድትሉ ሳይሆን ለሩታ ድምጽ እንድትሆኑ፣ ለሩታ ከጎኗ እንድትሆኑ። አብርሃም እስከዛሬ በሄርሜላ የበደላትን ነገር ይቅርታ እንኳን ሳይጠይቅ ሌላ ሴት ጋር ደግሞ አዲስ ፍቅር ጀምሮ ሩታን እንዲጎዳት ስለማንፈልግ ነው ይሄን ነገር እያደረግን ያለነውና እናንተም ከወዲሁ ይሄን ነገር እንዳይደረግ እንዳይቀጥል ይሄ ድራማ እንድታደርጉ በትህትና ጠይቃችኋለሁ። ይህንንም ስላችሁ ደግሞ ኮሜንት ላይ እየገባችሁ ሁላችሁም ድምጻችሁን እንድትሰጡኝ እፈልጋለሁ። አብርሃም ይህን ነገር ከወዲሁ ካሁኑ ሴራውን እንደደረስንበት አውቆ ይህን ነገር ማስቆም መቻል አለበት። ሁላችሁም በምታውቁት ደረጃ እንግዲህ የአብርሃም ቤተሰቦች አብርሃምን ደግፎ መጥተዋል። ያ ማለት ከዚህ በፊት ሄርሜላን እንዲያገባ ሄርሜላ ጋር እንዲሆን ላይታች ሲሉ እንደነበረ ሁላችሁም ታውቃላችሁ፣ ሩታን ከሱ ጎን ለማባረር። ዛሬ ላይ ደግሞ አዲስ ሴት ስትመጣ እንግዲህ እሷንም ላለመቀበል ምንም አይነት ምክንያት አይኖራቸውም እስከ ከፈለቻቸው ድረስ። እነዚህ ሰዎች ደግሞ ምንም ከማድረግ ወደ ኋላ እንደማይሉ ሁላችሁም ታውቃላችሁና ይህ ነገር ከመደረጉ በፊት የአብርሃምን የሩታን ፍቅር መመለስ መቻል አለብንና አብርሃምም ይህን ነገር አውቆ ካሁኑ ከዚህ ሴት እንዲርቅ ማድረግ መቻል አለብን። ማንነቷን በጣም ባጭር ጊዜ ውስጥ ለእናንተ የማደርሳችሁ ይሆናል ቤተሰቦቼ። ግን ዛሬ ላይ ይሄ ነው ብዬ መናገር አልችልም፣ ምክንያቱም ዜናው ሙሉ በሙሉ እርግጠኝነት እስኪያገኝ ድረስ። ከዛም አልፎ ደግሞ አብርሃም ራሱ ይዞ ሲመጣ እቺ ነበረች እንዴ ብላችሁ ሁላችሁም እንድታውቋት ስለምፈልግ ነው ዛሬ ይሄንን እምላችሁ። ብቻ እናንተ ይሄን ነገር ለሁሉም ሰው ሼር ያደረጋችሁ የአብርሃምን ሴራ የአብርሃምን ትልቁን አዲሱን ድራማ ደግሞ እንዲቆም ለማድረግ ከጎኔ እንድትሆኑ በአክብሮት ጠይቃችኋለሁ። ይሄንንም ስታደርጉ እንግዲህ የሩታን ህይወት የሉሌን ህይወት እየታደጋችሁ እንደሆነ እንድታውቁ ፈልጋለሁ። ምክንያቱም ይሄን ነገር ጋሽዬ ሲሰማ
ምንም እንደማይስማማበት በምንም አይነት መልኩ የማይደራደርበት ትልቅ የተባለለት ቅሌት እንደሆነ ሁላችሁም ማወቅ መቻል አለባችሁና ይሄን ነገር እንግዲህ ጋሽዬ ጆሮ ላይ ቶሎ እንዲደርስ ሁላችሁም ሼር እያደረጋችሁ በተቻላችሁ አቅም ለጓደኞቻችሁ ለና አብርሃም ምናምን ብቻ ሼር እያደረጋችሁ እንዲደርሳችሁ ማድረግ መቻል አለባችሁ። ካሁኑ ደግሞ ሸገር ሪያክትን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ይሄን ቪዲዮም ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ለእናንተ እንግዲህ ትኩስ የተባለለትን መረጃ በቀጣይም እንግዲህ እንደዚህ ይዤላችሁ መቀርብ ይሆናል። እችን ሴት ግን ካሁኑ ማስጠንቀቅ መቻል አለብን። ከዚህም በኋላ በእነሱ ህይወት ላይ ጣልቃ እንዳትገባ፣ በእነሱ ህይወት ላይ ገብታም ደግሞ እስከዛሬ የተፈጠረውን በደል እስከዛሬ የተደረገውን ሴራ በሙሉ ደግሞ የባሰ እንዳታጧጥፉ፣ የሩታም ህይወት እንዳይጎዳ፣ ሩታም ደግሞ ከዚህ በኋላ ደግሞ እፎይ ብላ ነገሮችን አስተካክላ መቀጠል ስላለባት ከአብርሃም ጋር ብቻ መሆን ስላለባት ይሄን ነገር እንድታደርግ እናንተም ከጎኗ እንድትቆሙ ከጎኗ እንደቆማችሁም ደግሞ እንድታሳዩት ስለምፈልግ ነው ይሄን ነገር ያልኳችሁ። ቀጣይ እንግዲህ አዲስ ቪዲዮ ይዤላችሁ እመጣለሁ። አዳዲስ መረጃዎችም ሲገኙ እንግዲህ ቶሎ የማደርሳችሁ ይሆናል።